ሲራክን አገባለሁ ብዬ ማልቀስ ከጀመርኩ ወዲህ እማዬም አባዬም ቤተሰቡም ጎረቤቱም ሁሉ እኔን እንደሞኝ ነው የሚያዩኝ። እማዬም ሞኝነቴን ከርዝመቴ ጋር እያገናኘች ካኩዮቿ ስትረዝም እኮ ነው ጉዴ መጣው፣ ድሮም ረጅም ሰው ሞኝ ነው ትላለች። በእርግጥ ሞኝ ምን ማለት እንደሆነም መጀመሪያ አካባቢ አላውቅም ነበር። በኋላ የሆነ ቀን አክስቴ የኔን ካላገባሁ ወሬ ሰምታ አንቺ ሞኝ ጅላንፎ ጅል ሲራክ እኮ ቢወልድ ያደርስሻል፣ በዛ ላይ እሱቴ ምን በወጣው ያችን መልአክ መሳይ ጮኛውን ትቶ እኩያሽን ፈልጊ መኖርን ጭላናት እቺ ብላኝ ነው ሞኝነት የጅልነት ተመሳሳይ ፍቺ መሆኑን የደረስኩበት። አክስቴ ያን ቀን ስለ ሲራክ እጮኛ መልአክ መምሰል ስትናገር መልአኮች ምን ይምሰሉ ምን ሳላውቅ እርግፍ አድርገው ነው የደበሩኝ። ይቅርታ እንግዲህ እግዚአብሔር ምን ላርግ በሲራክ መጡብኝ። ሰይጣንንም ብትመስል እኮ ያቺ የሚያገባት ሴትዮ ሰይጣንን እጠላ ነበር። ማን መልአክ መሳይ አላት። ብቻ ሲራክ መልአክ የምትመስል እጮኛለች። ግን እጮኛ ምንድነው የሚያረግለት? እጮኛ ማለት የሚገባ ሰው መሆኑን ካክስቴ አወራር ገብቶኛል። ሲራክ ግን እጮኛ ሲያስጠላበት የዛን ዕለት እንባዬን እያዘራው ሄድኩ እነ ሲራክ ቤት። ቀጥ ብዬ ቤታቸው ስገባ የሲራክ እናት ዳንቴላቸውን እየሰሩ አገኟቸው። ሳግ በተናነቀው ድምጼ እማማ ሲራክስ? እንባዬ በጉንጮች ያለማቋረጥ ይወርዳል። እንዴ በሞትኩት እመብርሃን ድረሽ ምንድነው ሚጡሻ? ምን ሆነሽ የምታለቅሽው? ሲራክ ምን አርጎሽ ነው ልጄ አሉኝ ዳንቴላቸውን ጥለው ወደኔ እየመጡ። ሲራክ ሌላም ያገባት እጮጩኛም አለችው፣ ደሞ መልአክ ነው የምትመስለው ብላኛለች አክስቴ። ደሞ ሲራክ እኔን አያገባኝማ ብዬ ለቅሶዬን አቀለጥኩት። ምን ጉድ ነው ዘንድሮ? ኧረ ተይ ሚጡ ተይ። ምን ነው አፌም ቢቆርጠው እንደው ለሲራኬ ነው ምድርሽ ያልኳት ቀን ይላሉ ለራሳቸው። እንባዬንና ንፍጤን በለበሱት ነጠላ እየጠረጉ ሲራክን እንደማገባ እንጂ ማን እንደዛ ብሎ እንደነገረኝ ረስቸው ነበር። አሁን እሳቸው እንዳሉኝ ራሳቸው አስታወሱኝ። አዎ እሳቸው ናቸው። እነሱ ደጃፍ ላይ ባልና ሚስት ዕቃቃት እየተጫወተን እኔና ስምረት እኔን ሚስት የምሆነው ተባብለን ስንጣላ የገላገሉ መስሏቸው እኔን ረጅምም ስለሆንኩ ባል ከሚሆነው ከዮኖክ ጋር ስለማንመነጣጠል ለዛሬ እኔ ሚዜ እንደሆን ሲነግሩኝ እና ሁሌ የሚጫወቱት ወንዶች እኮ አጭር ናቸው መቼም ላላገባ ነው እንዴ ብዬ ለምቦጬን ስጥል እማዬን አሳኮርፍ ለምቦጭሽን አትጣይ የምትለው። እንደ እውነታው ከሆነ ግን ምንም አልጣልኩም እኮ ሲጀመር ለምቦጭ የሚባል ዕቃ የለኝም። ብቻ እሱን ነገር ስጥል ራሳቸው ናቸው በቃ አንቺ ሲራክን ታገቢያለሽ ብሎ ይነገሩኝ። ያው አሁንም አክስቴ ያለችው ውሸት መሆኑን እንዲያረጋግጡልኝ ጎናቸው አለቅሳለሁ። ደሞ እኔ ሚካኤልን አልመስልም ማማማ። በእንባ በታመቁ አይኖቼ እያዩአቸው መልሳቸውን እጠብቃለሁ። ከማውቃቸው መላእክት ሚካኤልን ለምን እንደመረጡ ግን እንጃ። ማለት ሚካኤል ደሞ እዚህ ምን አመጣው? ሲራክ የሚፈልገው መልአክ ማግባት አይደል? መሃል ላይ ሳግ እያቋረጠኝ ቅዱስ ሚካኤል ድረስ ምን ስትያመጣሽው አንቺ ልጅ ልታስቀስፊ ነው እንዴ? አበስኩ ገበርኮ እንደው መብርሃን ይቅርት በልሽ። ሆሆ ታዲያ እጫጩኛውስ? ሳያስቡት ሳጋቸው አመለጣቸው። እጮኛ ማለት እንኳን ማቲ ድንቢጥ እንደው ምን ብለሽ ነው ይህን ሲራክን የምታገቢው? በይ ችግር የለውም እኮ ማማ እስኪያገባኝ ለማመዳለሁ። ለቅሶዬን አቁሜ ሚጣሹ እንግዲያውስ ረፊው ሲራክ አያገባሽም። ለምን እየተቆሳጠርኩ ማግባት ምን እንደሆነ ታውቂያለሽ? ግን አይኖቼን እያዩ ደነገጥኩ። ግን ምንድነው ማግባት? ወዲያው አእምሮዬ ላይ የመጡት ጓደኞቼ የቃቃ ባልና ሚስቱ ነበሩ። ቀልጠፍ ብዬ እንደ ሄኖክና ስምረት መሆን ነው እኮ። በቃ ሲራክ ደግሞ ካንቺ ጋር እንደዛ አይሆንም እኮ። ለምን? አንቺ ሄኖክን ያላገባሽው ከሱ ስለምትረዝሚ አይደል? ሚጡሽ ሲራክም ቁመት ስለምበልጣት አላገባትም ብሏል። እንግዲህ ረፊው አሳመኑኝ። እውነታቸው ትንሿ ጭንቅላቴ ውስጥ ነፍስ ዘራች እንጂ መልአክ ስላለው አይደለማ። የመልአክ መምሰሉ ጉዳይ እየከነከነኝ። አረቴ ረጅም እኩያውን ሊያገባ ፈልጎ ነው። አንቺም የቁመት እኩያ ስታገኚ ታገቢያለሽ። እሺ ሚጡሹ አመንኩበት። በቃ እንደውም ሲራክን አላገባም። ኔግሮ የሚባል ፍሬንድ ነበረኝ። ጸባይኛ ነው፣ ሌባ ነው፣ እናቱን ይወዳታል፣ ትምህርት አይገባው፣ ተንኮል፣ ኳስ፣ ጆተኒ፣ ትረባ ጎበዝ ነበር።
በአንድ ሴሚስተር 100 እና 200 መጽሐፍ ይሰርቃል። መቼ፣ እንዴት፣ ከማን አላውቅም። መጨረሻ ላይ ውጤቱን እየሳቀ ይነግረኛል። አንድ ቀን እንኳን ሲሰርቅ ተይዞ አያውቅም። የሰረቀውን መጽሐፍ ሲሸጥ አብሬው ሄጄ አውቃለሁ። ከሚገዙት ጋር ደንበኛ እንደሆነ ሰላምታ አለዋወጣቸው ያስታውቃል። አሻሻጡ የሰረቀ ሳይለፋበት ያመጣ አይመስልም። በቸልታ አይደለም፣ በእርጋታ እንደ ትልቅ ሰው። አይሆንም፣ ይቅር፣ በቃ ጨምር እያለ ነው የሚያወራው። እናቱን ሸቅዬ እዛ ማዶ ያሉ ሀብታም ሰዎች ለእናት ስጣት ብለው ብር ሰጡኝ እያለ እንደሚሰጣት ነግሮኝ ያውቃል። 7ኛ ክፍል 8ኛ ክፍል እያለን እናቱን ያግዛት ነበር። ይወዳታል። አወዳደዱ እንደ ትልቅ ሰው ነው። ማሚዋ ደብሯታል፣ አሟታል፣ ገበያ ቀዝቅዞባታል እያለ ያስብላታል። ከጓደኛው አይሰርቅም። ለጓደኛው ለኔ ለሚለው ሰው ይሳሳል። አይኖቹ ትናንሽ ናቸው። አካባቢውን በትኩረት ያያል። ከወሬ ሁኔታ ነው ያያል። ሌባ መሆኑን ብዙ የሩቅ ሰዎች ያውቁ። ኔግሮ ቁርንጫ ጸጉር ያለው ድቅቅ ያለ ገላ ያለው ሲስቅ ቀጭን ድምጽ የሚያወጣ ልጅ ነበር። አንዳንድ ቀን ይፎርፍና ሜዳ ጥግ ውሃ ልኩ ጋር ብቻውን ይሆናል። ዝም ይላል። ኳስ አይጫወትም። ቀጭን ድምጽ እያወጣ የሚስቃት ሳቃት ኖረው። ለመኮረጅ ብዙ አይሰቃይም። ጨዋታ ያበዛል። ስለ አባቱ አላውቅም። እናቱ ግን ትምህርት ቤታችን በር ጎን ላይ ቃሪያ፣ ቲማቲም፣ ነጭ ሽንኩርት፣ ድንብላል፣ ኮሰረት፣ ስኳር ድንች ምናምን ይሸጣሉ። ብዙ ደንበኛ ያላቸው አይመስለኝም። ስንወጣ ስንገባ የደራ ገበያ አንድም ቀን አይቼ አላውቅም። ኔግሮ የትምህርት ቤት ስሙ መቆያ ነው። እኛ ነን ኔግሮ የምንለው። እኛ ትምህርት ቤት የሚማሩ የሰፈር ልጆች ሲጠሩት ሰምተን መሰለኝ መቆያን ትተን ኔግሮ የምንለው። መቆያ የሚባለው ክላስ ስም ሲጠራ ብቻ ነው። ኔግሮ ሲባል ነው እሱም ደስ የሚለው። የሆነ ቀን ሃይሚ ግርማ መጽሐፍ ጠፍቶብኝ ኔግሮ ሰጠኝ አለችኝ። ጠየቅኩት። ከራሷ ቦክመ ለራሷ ገጫህታ ስለው ሲስቅ የሚያወጣትን ቀጭን ድምፅ አውጥቶ ሳቀ። እባክህ እኔ እንደኔ ችስታ እናት ካለው ቤተሰብ አልሰርቅም አለ። ከ8 ወደ 9 ስንዘዋወር ኔግሮ ታስሯል አሉ። ስሰማ እድሜው ለእስር ደርሷል ወይ ብዬ ያን ያልጠየቅኩም። የመንግስት ትምህርት ቤት ስለተማርን ለብዙ ነገር ከእድሜያችን በላይ ነበር። የሚታሰሩት በግሩፕ የሚጣሉ ልጆች ስለነበሩ ብዙ አልገረመኝም። መስከረም 17 ቀን ኔግሮ ሞተ አሉ። እናቱን ስናያቸው ጥቁር ለብሰዋል። ጉስቁልና ወሶባቸዋል። ጉሊት የደረደሩት ከዚህ ቀደም ለመሸጥ ከሚደረድሩት በአይነትም በመጠኑም ቀንሶ አየሁ። ሞትን ያኔ ነበር በቅርብ ያወቅኩት። በቅርብ የማውቀው ሲያወራ የሰማሁት አብሬ የተጫወትኩት ጓደኛዬ ሞተ ሲባል ያኔ ነው ለመጀመሪያ ጊዜ ያመንኩት። የታሰሩበት ክፍል የነበረው ካቦ መቶት ነው ይላሉ። አንዴ ፖሊስ መቶት ነው ይላሉ። አንዴ ታሞ ነው ይላሉ። ኔግሮ ሞተ። እውነት ነበር። ልጅ ይሞታል እንዴ አልኩኝ። ለምን መቆያ አሉት ግን እናቱ። በዛ እድሜው እንዴት በዛ ልክ አሰበላቸው? በምን ይሆን የሚጽናኑት? ለምን ሌባ ሆኖ ለጓደኞቹ ታመነ? እንዴት የሰረቀውን እንደ ትልቅ ሰው አስቦ ተከራክሮ ሸጠ? ላለፋበት ነገር እንዴት ዋጋ ሰጠ? ለምን ምንም ከሌላቸው ሰዎች አልሰርቅም አለ? በዛ እድሜው እንዴት አረጀ? እሺውን መርህና ሌብነት እንዴት አብሮ ሄደለት? እኔ እንጃ ብቻ። ኔግሮ ግን ሞተ አሉ። በእነዚህ ባቀረብኳቸው ትረካዎች እንደተዝናናችሁ ተስፋ አድርጋለሁ። ኢንፎቴመንት ዊዝ ቴዲ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ ሳምንት በአሪፍ ፕሮግራም እስከምንገናኝ ቴዲ ነበርኩ። ቻው።